አይወጣም በሚል ነገር ነው እንጂ የተናገርኩትኝ ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ፣ ስለዚህ ሪከርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ መጠየቅ አይጠበቅብሽ። ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት የዳረች። እኔ ለምሳሌ ድራኛለች፣ ሚዜ አርፋኛለች። ሴቶች ራስ ጀምር ስራ ብራይ ናት። መናገር ያለብን ነገር እንናገር። እንዴ ሁሌ ድራኛለች። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችሏለን ነው የተሰቃየን እኮ እናውራበት ነው ያልኩትም። ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቁ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ይክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ አለባት? ኢቨን እንኳን በግሩፕ ሰባስባ ስማቸው ብዙ ሰው አለ፣ ብዙ ሰው የማይጠሩ ልጆች አሉ። ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራ ተውጣጦላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ይክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆና ነው የምትሆንባሽ? ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ጊዜ ስንላት እኮ እሺ አትልም። እኔ በቃለሁ እናንተ ልጆች አሳደጊ ናቸው ነው የምትለው። ምንም አልተናገረችም። ተነስቻለሁ ለወጣም ታርጋ ነው ያለችው። እዚህ የሪም ኢቨን ይገባሽ። ስለዚህ ያ ሁሉ ታይምስ አድርጋችሁ ሀይሚ ብላችሁ ተጽፎ የነበረ ሀይሚ ቦታው ላይ ነበረች ገዝት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪም ኢክራም ብላስ ማንጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሀይሚ አንቺን የሰደበችበት ሪካርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለች ቱቱና ማዚ ናቸው። ስለዚህ ሀይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም። ውዴ ከአቡዬንም በጣም ነው የማመሰግነኝ እናት። እሺ ማዚ አቡ የሀይሚ ጀስት እናውራበት አታፍኝን ከሚል ውጭ ሊዛ ላይ ምንም የለውም። የተናገራችኋት አንቺ እና ቱቱ ስለሆናችሁ ኢክራምን ይቅርታ ጠይቋት እና ሰላም ፍትር እየተመካከሩ ነው። እንዴት ይቅርታ እንደሚጠይቁሽ እንዴ ጠብቃቸው። ራት ነው አብሪ ቪዲዮን አብሪ ብትነጋገሩ ስም ችግር አለው ማለት አይደለም። አቡ እንዴት ነሽ? ሰላም ቱቱ እንዴት ነሽ? ለመስገን ይኸውልሽ፣ እኔ እዚህ ባዚም ፔጅ እኔ ጋንቻ ጋር አይመቸኝም ሲጀመር። እኔ ኢክራም ለእኛ ጓደኛችን ናት፣ ገብቶሻል? ግን አንድ ነገር ልንገርሽ፣ ኖ ስታክ አይደለንም፣ እንሰማለን እዚህ ጋር ትሰማላችሁ። ልንገርሽ፣ የመጀመሪያ መነሾ ማለት ነው ሳሪን ሲሰድቧት፣ ሳሪ ጓደኛችን ናት፣ ለእሷም ለሁላችንም ሳሪ የሁላችንም ከጓደኛ በላይ ናት፣ ገብቶሻል? ነገሩ የመጣው አዎ ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ዲግምታምና ለአንዴ ለሁለቴ ቪዲዮ እየሰራች ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው፣ ገብቶሻል? የወጣ ስትሳደብ ምድረ ገጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ፣ ጓደኛዬ ናት፣ የስደት እህቴ ናት፣ ስትሰድቧት አልፈልግም፣ ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለእኛ እንከፋናል እንደ ጓደኛ ወጥተው ሲሰድቧት። ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማቸዋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው።
እኛ ኢክሩማን በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሷለሁ፣ ችግር የለም ብላ የላከቻ ሳሪና ገብቶሻል። ያንን ነገር ስታደርግላት ስለምናይ እኛ ያንን ስለምናቅ ገብቶሻል። እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንድራለች፣ ኢክራም እንድራለች፣ ኢክሩም እንደዛ ሁላችንም ተዳድረናል። እዚህ ጋር ገብቶሻል። የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራብኝ ተደጋጋሚ የኔ የሆነ ሰው ወጥቶ ድምፅ ሊሆን ይችላል። ድምፅ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠገቡ ያለን ተሰማል። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በምትይ ቀስ አልልም፣ ዝም በያዳሚ እኔ ኢክሩ ለረጅም ጊዜ ኢክሩ የአይዞሽ እግዚአብሔር ያለው ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ። ገብቶሻል። ከእንደገና ደግሞ ቅድም ኢክራ ምንድነው የተሰማት? እድለኛ ናት፣ እድለኛ ትላለች። የኔ መርዳት ነው ወይ ላለችው እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ? እድለኛ ናት ያልኩት እንደነ ሳሬ ነው። ጓደኞች አሏት። እርዳታ ብትፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል። ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምፅ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ አሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገር ነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለን እኔ ዝም አልኳት። አግብቼ እንኳን ነብሩ ካላችኝም ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምፅ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማዕናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ እንደ ትንሽ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆንና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለግኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭንቅላቴ ላይ። ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም? ምን ብዬ እኔ ጠይቄያታለሁ። ካልሰራች መብቷ ነው። እሷን መናገር እሷን መስደብ ሳይሆን ኮመንታ